ሞኒ ሆነን እንዴት ነው ላይቭ ላይ የምንገባው የሚለውን ዛሬ አሳያችኋለሁ። ሞኒ የሆናችሁ ልጆች እንዴት ላይቭ ላይ መግባት እንዴት እንደምትችሉ የሁሉም አገባብ ይለያያል፣ ግን እዚህ ጋር አጀማመሩ አንድ ስለሆነ አሳደረደራለሁ። መጀመሪያ ላይ ብለትገቡ ስትሉ ይችን ትነካላችሁ። ያው እዚህ ጋር እንደዚህ መጋደም አለባችሁ። እሺ ተጋድሙታላችሁ፣ ምክንያቱም ታልተጋደመ አያስገባም እና ልክ በመጀመሪያ ታምኔል ጽፋችሁ ከጨረሳችሁ በኋላ ማለት ነው እዚህ ጋር እነዚህ ሁለት ይታያችኋል፣ የልብ ቅርጿና የሰዓት መለከቷ፣ እነሱን ኦን ታረጉታላችሁ። ታምኔል ጽፋችሁ ከጨረሳችሁ በኋላ ይችን እንደዚህ እናብራታለን። እዚህ ጋርም ደግሞ የሰዓቷ ምልክት ኦን እናረጋታለን። ከዛም በኋላ ወዴት ነው የምንሄደው? እዚህ ጋር የስልክ ምልክት ይታያላ። እንደዚህ ነውና እዚህ ጋር ኦን እናደርገዋለን። አሁን እዚህ ጋር ተዘግቷል፣ እንደምታዩት የተዘጋ ነው። ልክ እንደዚህ እንከፍተዋለን ሁለቱንም። እንደምትመለከቱት እንግዲህ እዚህ ጋር የልብ ቅርጿን አብርቻለሁ። ከዛን ደግሞ ሰዓት እዚህ ጋር ሰዓት ምልክት ይታያችኋል፣ እዚህ ጋር እሱንም አብርቻለሁ። ከዛን የሴቲንግ ውስጥ ገብቼ ደግሞ እንደምታዩት የዶላር ምልክቱን ሁለቱንም ኦን አድርጌዋለሁ ማለት ነው። ከዛን አሁን ምንድነው የምንሄደው? ወደዚህ እንሄዳለን። ከዛን የህፃናት ነው የሚለውን ይሄን ደግሞ ታውቁታላችሁ፣ ህፃናት አይደለም። ከዛን ወደዚህ ሌላ ሄዳለን ማለት ነው። ከዛን እንደዚህ ያመጣላችኋል። እንደዚህ ያመጣላችሁ ይሄ የለኛውን ትነካላችሁ። ከዛን እዚህ ጋር አሁን ኦኬ ትሉታላችሁ። አሁንም እንደዛው አሁን ወዴት ነው የሚወስዳችሁ? እዚህ ጋር ጉግል ክሮም ላይ ማለት ነው። እዚህ ወስዳችኋል። ከዛን እዚህ ጋር ደግሞ ምንድነው እንዳትታዩ ፊታችሁ እንዳይታይ ኦን ታረጉታላችሁ። እዚህ ጋር ድምጻችሁ እንዳይሰማ ኦን ታረጉታላችሁ። እኔ ለእናንተ ለማሳየት ስለሆነ አልገባም። ከዛ ምንድነው የምናደርገው? አሁንም ተመልሰን የምንሄደው እዚህ ውስጥ ከዛን እዚህ ጋር ዩቲዩብ ትታያችኋለች። ይሄኛው ዩቲዩብ እንገባለን። ልክ ዩቲዩብ ውስጥ ስንገባ ማለት ነው እዚህ ጋር ትታያችኋለች የእናንተ ፎቶ። ቀረብ አድርጌ ላሳያችሁ ነው። የኔ ፎቶ ትታያለች። እቺን እነካታለሁ። ከዛ ምንድነው እዚህ ጋር ጉግል ስቱዲዮ ነው፣ ዩቲዩብ ስቱዲዮም ላይ ወስደኛል። እቺ ትታያችኋለች። ራቅ አድርገላችሁ። ከዛን እሷን እነካታለሁ። ልክ እሷን ከነካት በኋላ ወዴት ነው የሚወስደኝ? ወደ ዩቲዩብ ወስደኛል ማለት ነው። ከዛ ምንድነው የምናደርገው? እዚህ ጋር እንደምታዩት እዚህ ጋር የሆነ ኮፒራይት አለብኝ እዚህ ጋር ማለት ነው። ከፎቶአችሁ በታች 1 2 ሶስተኛውን ትነኩታላችሁ። ሶስተኛውን ማለት ነው የቪዲዮ ምልክት ያለውን። ከዛን እንደዚህ ይመጣላችኋል፣ ተደርድሮ እንደዚህ ይመጣላችኋል። ምንድነው የምታደርጉት እናንተ? እዚህ ጋር ይሄ ላይቭ የሚል አለ እዚህ ጋር ማለት ነው። ይሄው እንደምታዩት እዚህ ጋር ላይቭ የሚል አለ። ከዛን የላይቭ ምልክት ላይቭ ጋር እንነካታለን። ልክ ላይቭ ምልክት ከነካን በኋላ ምንድነው እዚህ ጋር ቀድም ያሰርኩት ያው መጣ ማለት ነው። ታዩታላችሁ እዚህ ጋር። ከዛ ምንድነው የምናደርገው? እሱን እንነካዋለን ያሰርነውን ማለት ነው። ከዛን ያሰርነውን ተነካን በኋላ ምንድነው የምናደርገው? እዚህ ጋር ዶላር ምልክቷ ትታያችኋለች። የዶላር ምልክት ትታያችኋለች። ከዛ ምንድነው የምናደርገው? እሷን እንነካታለን፣ የዶላር ምልክት ማለት ነው። ከዛ እንደዚህ አያችሁ፣ በዚህ መልኩ ይከፍታል። አሁን ምንድነው የምናደርገው? ከዛን ይችን እንነካታለን። ይቺ የለኛዋን ሳትሆን ይቺ የታች
እቺ ታችኛዋን እንነካታለን። ከዛ ምንድነው የምናደርገው? ቀረብ ላድርግላችሁ። ይቺ መሀል ላይ ያለችዋን እዚህ ጋር አሁን ሶስት ተደረደሯል የለ መሀል ላይ ያለችዋን አንድ ጊዜ እንነካታለን። ያው እንደምታዩት በዚህ መልኩ ይመጣልናል። ከዛ ምንድነው የምናደርገው? እዚህ ጋር ከቀኝ በኩል አለች ቀይ የሆነውን አንዴ እንነካዋለን። ከዛን እዚህ ጋር ደቂቃ ያስመርጣችኋል። ለምሳሌ 12 ደቂቃ አለ፣ 18 አለ፣ 24 አለ፣ 30 አለ። እኛ የምንፈልገው ምንድነው? እዚህ ጋር 6 ነካን፣ 6 ደቂቃ ማለት ነው። ከዛ ምንድነው የምናደርገው? ተመልሰን ይችን እዚህ ጋር ትታያችኋለች ክቧን ማለት ነው ኦን እናረጋታለን። ኦን ካደረግናት በኋላ ተመልሰን ደግሞ ወዴት ነው የምንሄደው? እዚህ ጋር ትንሽ ፎቀቅ እናደርገውና እዚህ ጋር ሴፍ የምትላለች ትታያችኋለች። ከዛን ይችን ሴፍ እናረጋታለን። ከዛ በቃ ጨረስን ማለት ነው። ይገባችኋል ብዬ አስባለሁ። ቀላል ነው። በነገራችን ላይ ቀላል አይደለም። ለኔ በጣም ከብዶ የነበረ አልከፈት ብሎኝ ትንሽ አስቸግሮ የነበረ፣ ግን ተከፈተ በኋላ በጣም ቀላል ነው እንጂ በጣም አስቸግሮ የነበረና በዚህ መልኩ እናንተ መግባት ትችላላችሁ። እና ቀስ ብዬ ያወራሁና ቀስ ብዬ ሰራሁ ይመስለኛል። አልቸኮልኩማ። ለማንኛውም ሌላ ደግሞ እንሰራላችሁ ነገር ካለ ሰራላችኋለሁ። አሁን ወደ መጨረሻው አካባቢ ደርሰናል። ይሄ በማግስቱ ነው ደግሞ እየቀረጽኩላችሁ ያለሁት። እንደምታዩት እንግዲህ ላይቭ እየገባው ነው። እኔ ግን እዚህ ጋር ነው የምገባው። እናንተ ግን ዩቲዩብ ላይ ገብታችሁ ልክ ትወጡና እዚያ ያሰራችሁበት ላይ ሴፍ ትሉታላችሁ። እኔ ስላስቸገረኝ ነው እዚሁ እያለሁ ላይቭ የገባሁት ማለት ነው። እናንተ ግን ልክ እኔ እንደምወጣው አድርጋችሁ ወጣችሁ መሀሉን ነክታችሁ እዚያ ዩቲዩብ ላይ ያሰራችሁት ላይ ሴፍ ትሉታላችሁ። ልክ እንደዛ ማለት ነው።